ሌላው በስልክ ቆይታችን ካነሳልኝ ጥያቄዎች አንዱ ኦል ስቱደንት ብልሃል፣ እሱ ደግሞ ትክክል አይደለም፣ ኦል ዘ ስቱደንትስ ነው መባል ያለበት ብሎኛል። ይሄ ደግሞ ለምን ትክክል እንዳልሆነ እኔ ላሳያችሁ ፈልጋለሁ። ለምንድን ነው እንደዛ የማይባለው? እኔ የተጠቀምኩት ምንድን ነው? ነን ዲፋይኒንግ ሪላቲቭ ክሎዝ። ነን ዲፋይኒንግ ሪላቲቭ ክሎዝ ላይ ኮመናውኑ ብዙ ስለሆነ ወርልድ ዋይድ ሚኒንግ ነው የሚሰጠው። ስለዚህ ኦል ዘ ስቱደንትስ ብታደርገው ስፔሲፊክ ያደርገዋል ብሎኛል። ነገር ግን ኦልሬዲ እኮ ዘን ተጠቅመናል። የመጀመሪያው ላይ ዘን ከተጠቀምን እናንተ ለምታውቋቸው ነው የምትሰሩት ማለት ነው። ስለዚህ እናንተ ከምታውቋቸው ሁሉም ከወደቁ ሁሉም ምን ከማን ነው የምትለዩት? ከዓለም አቀፍ ነው ወይ የምትለዩት የሚል ጥያቄ መጠይቅ እፈልጋለሁ። እንደዛ አይደረግም፣ በፍጹም ስህተት ነው። ይሄንን ጥያቄ ተመልከቱልኝና በዚች እናብራራዋለን። ዘ ቲቸርስ ሁ አራይቭድ ሌት ዌር ፓኒሽድ። ይሄኛው ምንድን ነው? ዲፋይኒንግ ሪላቲቭ ክሎዝ። ስለዚህ ኦንሊ ዘ ቲቸርስ ሁ አራይቭድ ሌት ለሚለው ዘን ትጠቀማላችሁ። ለምን? ያላረፈዱም ስላሉ ያልተቀጡም ስላሉ ማለት ነው። ኦንሊ ዘ ቲቸርስ ሁ አራይቭድ ሌት ዌር ፓኒሽድ። ዘ ቲቸርስ ዌር ፓኒሽድ። ኦንሊ ዘ የምታስገቡት ካላረፈዱት ያረፈዱትን ለመለየት ስትፈልጉ ዲፋይኒንግ ታደርጉታላችሁ ማለት ነው። ነን ዲፋይኒንግ ላይ ግን ለምንድን ነው እሱ የማያስፈልገው? ሁለተኛውን ተመልከቱልኝ። ዘ ቲቸርስ ኮማ ሁ አራይቭድ ሌት ኮማ ዌር ፓኒሽድ። እዚህ ጋር ነን ዲፋይኒንግ ሪላቲቭ ክሎዝ ምንድን ነው ጥቅሙ ነው ያልኳችሁ? አዲሽናል ዲቴል ማስቀመጥ፣ ነን ኢሴንሻል ኢንፎርሜሽን ማስቀመጥ። ሁ አራይቭድ ሌት የሚለውን በቃ ምንም ዝባዝንኬ ብላችሁ ልትገልጹት ትችላላችሁ ማለት ነው። በሌላ ነገር ምን ማለት ነው? እሱን አስወጡትና ዘ ቲቸርስ ዌር ፓኒሽድ ብላችሁ መልሱ። ዘ ቲቸርስ ዌር ፓኒሽድ ምን ማለት ነው? ሁሉም መምህሮች ናቸው ያረፈዱት። ስለዚህ ሁሉም መምህራኖች ካረፈዱ ያላረፈደ ከሌለ ለማን ነው ዘ የምንጠቀመው? ከጠቅላላ ኮመናውን ስለሆነ ብቻ ከነሱ ለመለየት አይደለም። ኦልሬዲ እኮ ዘ ብለናል። ዘ ቲቸርስ የሚል እናንተ ገና ከመጀመሪያው አርቲክል ተጠቅማችኋል። ምን ጠቅሙ? ለሚታወቅ ነገር አድማጩ ወይም ደግሞ ተናጋሪው አብረው በጋራ ለሚያውቁት ነገር አይደል እንደሚባለው። ስለዚህ ለማይታወቅ ነገር አይደለም የተጠቀምነው። ስለዚህ ድጋሚ አንዱን ከአንዱ የምንለየው ነገር ስለሌለ እዚህ ውስጥ ዘ የሚባል አማርኛ የለም። የሚሆነው ትርጉሙ ኦል ቲቸርስ አራይቭድ ሌት ኤንድ ዌር ፓኒሽድ ነው፣ ወይም ደግሞ ኦል ኦፍ ፓኒሽድ ነው። ሁሉም ተቀጥተዋል፣ ሁሉም አርፍደዋል የሚል ነው። በደንብ እንድታነቡ ፈልጋለሁ። ማለት እኔ አሁን ለራሴ አላውቅም፣ ግራ ያጋባኛል ብዬ አስቤ አላቅም፣ አጋብቶኝም አያቅም። ምናልባት ከዚህ ሌላ ውስብስብ ያለ ነገር ቢገጥመኝ ያው በዚህ በዲፋይኒንግ እና ነን ዲፋይኒንግ ሪላቲቭ ክሎዝ በጣም የተወሳሰበ ነገር ቢገጥመኝ አላቅም፣ ሊከብደኝ ይችላል። መቼም ማለት አንዳንዴ ሁሉን አውቃለሁ አይባልም፣ ነውርም ስለሆነ ማለት ነው። ሁሉንም የእንግሊዘኛ ግራመሮችንም ጠንቅቄ አውቃለሁም አልልም። ነገር ግን እኔ ይሄኛው በጣም ቀላል ብዬ ከምወስዳቸው እንትኖች ውስጥ ነው፣ ትምህርቶች ውስጥ ነን ዲፋይኒንግ እና ዲፋይኒንግ ሪላቲቭ ክሎዝ ማለት ነው። ለዛ ይሄን ያክል ያነጋግረናል ብዬም አስቤም አላቅም ነበር። ነገር ግን ሪፈር የምታደርጓቸውን መጽሐፍ ምረጡ። መምህራኖችም ካላችሁ ይሄንን ፓርት በደንብ እንድታዩልኝ እፈልጋለሁ። መልካም ጊዜ